ታዋቂው ቲክቶከር አዶናይ ከኢትዮጵያ አየር ኃይል ማስጠንቀቂያ ደረሰው። እነ ጆን ዳንኤል ፍርድ ቤት ጥፋተኛ ናችሁ በማለት ውሳኔ ወሰነ። ኢዲዲያ ተመልሳ እስር ቤት እንድትገባ ተደረገ። ከ6 ተከሳሾቹ መሀል ከነ ጆን ዳንኤል ማለት ነው እሌኒ ክንፈ በነጻ እንድትሰናበት ተደረገ። ሰላም የቻናሌ ተከታታዮቼ አብራችን ቆዩ። እነዚህ ጉዳዮች ላይ እናወራበታለን። መልካም ቆይታ። ሰሞኑ ሶሻል ሚዲያ ላይ በሰፊው የምናየው አዶናይ ሰግጥ ፈምስ የሚል መርህ ይዞ በጣም ብዙ ውዝግብ ሲያስነሳ የነበረው ልጅ እንግዲህ ሰሞኑ ደግሞ የኢትዮጵያ አየር ኃይል ላይ ቀርቦ ወታደሮችን ማነቃቂያ ሲሰጥ ነበር ተብሎ እንግዲህ ያው ሶሻል ሚዲያ ላይ ባጋራው ምስሎች ለማየት ሞክረናል። ይህንን በማድረጉ ደግሞ እንግዲህ በጣም ብዙ ትችቶች ሲቀርቡበት ነበር። በኢትዮጵያ አየር ኃይል አንድ ትልቅ ተቃዋሚ የኢትዮጵያ ምሰሶ ሊሆን ይችላል ተብሎ የሚገመት ወይ ደግሞ ነውም የሆነውም የኢትዮጵያ ምሰሶ የሆነውንም የኢትዮጵያ አየር ኃይል ላይ አንድ ተራ ቲክቶከር ጋብዘው እንዴት ማነቃቂያ እንዲሰጥ ያደርጋሉ በማለት ከፍተኛ የሆነ ትችት ሲገጥመው ነበረ። ይህንን ማስመልክቶ እንግዲህ የኢትዮጵያ አየር ኃይል ከፍተኛ ባለስልጣን በአስቸኳይ ያጋራቸውን ምስሎች እንዲያነሳ ለአዶናይ ማስጠንቀቂያ ደብዳቤ ሰጥተውታል። እንዲሁም ደግሞ እሱን ኢንቫይት አድርገው እሱን ጋብዘው እዛ ሚዲያ ላይ እዛ መድረክ ላይ ቀርቦ እንዲያቀርብ የጋበዙት የአባሎቹ የሰራተኞቹ ማለት ነው አዛዦቹ እነሱ ላይ ምርመራ እየተደረገባቸው ነው፣ እርምጃ እንዲወሰድባቸው ማለት ነው። ሌላው ምንድነው ያው የኢትዮጵያ አየር ኃይል እንደምታወቀው የኢትዮጵያ ትልቅ ምሰሶ ነው። በጣም ብዙ የተማሩ ምሁሮችን አቅርቦ ማነቃቂያ ማድረግ እንዲያደርጉለት መጋበዝ ሲቻል አሁን ላለው ጄኔሬሽን እንኳን አስጊ የሆነ ልጅ ውዝግብ ላይ ያለ ልጅ አቅርበው እሱን ሰግጥ በተለይ ደግሞ እንግዲህ በጣም ቁጣ ያስነሳው ምንድነው መድረኩ ላይ ሰግጡ እያለ የማነቃቂያ ቃላቶች እየተጠቀመ ነበረ አሉ አዶናይ ማለት ነው። እሱን በተመለከተ እንዴት አንድ የኢትዮጵያ ትልቅ አየር ኃይል ሰግጡ ተብለው ወታደሮች ማነቃቂያ ይሰጣቸዋል በማለት ነው እንግዲህ ባለስልጣኑም ቁጣ ያነሳው። ሌላውም ደግሞ ከማህበረሰቡ የኢትዮጵያ ማህበረሰብ እጅግ በጣም ከፍተኛ ነው ቁጣ አድርሶ ነበረ ባለስልጣኑ ላይ ወይ ደግሞ የኢትዮጵያ አየር ኃይል ማለት ነው። እና ያው አዶናይ በአስቸኳይ ምስሎችን ያጋራቸው ምስሎች እንዲያነሳና እነዚህም ሰዎች እሱም የጋበዛቸው ሰዎች ላይ እርምጃ እንደሚወሰድ ነው እንግዲህ ያሳወቀው ማለት ነው። ሌላው እንግዲህ ወደ ጆን ዳንኤል ስንሄድ እነ ጆን ዳንኤል ከዛሬ 2 ዓመት በፊት ያው የኢትዮጵያ አየር መንገድ ላይ ሁከት ፈጥረው ታስረው ነበረ። ያው የታሰሩበት ምክንያት እንግዲህ ይታወቃል። እነዛ ውስጥ ሁለቶቹ እሌኒ ክንፈና ኢዲዲያ ተለቀው ነበረ ያው ውጭ ሆኖ ጉዳያቸው እንዲከታተሉ ማለት ነው። እንግዲህ ፍርድ ቤት ውሳኔ ሰጠ። ውሳኔው ምንድነው ያው እነሱ ጥፋተኛ ናቸው በማለት ውሳኔ ተሰጥቷል። ያው የውሳኔው ማቅለያ በሁለቱም በኩል እንዲያቀርቡ ለህዳር 18 ተቀጥረዋል። የተከሳሾቹን ጠበቃ የማቅለያ የፍርድ ቤቱ ደግሞ አቃቢ ህጉ ደግሞ የማክበጃ ውሳኔዎችን አቀርቦ እንግዲህ ምን እንደሚወሰን ያው የምናየው ነገር ነው የሚሆነው። ኢዲዲያ ግን ያው ህፃን ልጇን ጥላ ጥፋተኛ ነች በማለት በመባሏ ወደ እስር ቤት ተመልሳ እንድትገባ ተደርጓል። እሌኒ ክንፈ ግን የቀረበባትን ክስ ራሷን በጣም በከፍተኛ ሁኔታ በመከላከሏ ምክንያት በነጻ እንድትሰናበት ተደርጓል። ሌላው ምንድነው ያው እንደሚታወቀው ሌሎቹ ከ6 ተከሳሾቹ እንግዲህ 5ቶቹ ማለት ነው ወደ እስር ቤት ገብቷል። ይህ እስር ወይ ደግሞ ውሳኔው ምን ሊሆን ይችላል ተብሎ እንግዲህ ህግ ባለሙያዎች ሲናገሩ ምንድነው እስከ 3 ዓመት እነ ጆን ዳንኤል እስከ 3 ዓመት እና የ30 ሺህ ብር ቅጣት ሊያስተናግዱ ይችላሉ። ያው ይሄንንም የተለያዩ ከሰሩት ኮንሲደር ተደርገው ሶሻል ሚዲያ ላይ ወይ ደግሞ ማህበረሰቡ ላይ የሰሩትን በጎ ተግባራቶች ካለ እና የቤተሰብ አስተዳዳሪዎች ከመሆናቸው አንፃር ታይቶላቸው የማቅለያ ከተደረገላቸው በኋላ የ3 ዓመትና የ30 ሺህ ብር ቅጣት ሊደርስባቸው ይችላል የሚል ውሳኔዎች ህግ ባለሙያዎች እንግዲህ እየተናገሩ ነው። ሌላው ያው ኢዲዲያ ተመልሳ የገባችበት ዋና ምክንያት ምንድነው የጆን ዳንኤል ፍቅረኛና እስር ቤት ሆና የወለደችው ልጅ የጆን ዳንኤል በመሆኗና የቀረበባቸውን ክስ እንደ የተፈረደባቸው እንደ እሌኒ ጥፋታቸውን መከራከር በደንብ በበቂ ሁኔታ መቃወም ባለመቻላቸው ምክንያት ነው እንግዲህ ተመልሰው ወደ እስር ቤት ሊገቡ የቻሉትና ያንን ማቀለያ ከተደረገላቸው ምናልባት እንግዲህ ስራቸው ሊቀንስላቸው ይችላል ብዬ ገምታለሁኝ። እንግዲህ ዛሬ ፕሮግራም የኔ መስል ነበር። አብራችሁ ስለቆያችሁ አመሰግናለሁ። ቻው ቻው።